ዋላችሁ? እንዴት አደራችሁ? እንዴት ከረማችሁ? ሁላችሁም የኔ ቤተሰቦች ሰላም ብያለሁ። እንዴት ነው? ዛሬ እንግዲህ ምን አሰብኩኝ ከምን ያው እንግዲህ እኔም ስቶሪ ይዤላችሁ መጣለሁ ብዬ የለ እስቲ ከምን ልጀምር ብዬ ሳስብ እስቲ አንደኛ የእናንተን ምክር ፈልጋለሁ። እኔ ግን ያሰብኩት ከምስጋና በጀምርስ ብዬ ዛሬ መጥቻለሁ። እስቲ ማንን ነው ማመስገን ያለብን? ምንድን ነው የምናመሰግነው? እንዴትስ ነው የምናመሰግነው? ያው በመሰረታዊ ነገር በመጀመሪያ እግዚአብሔርን ነው የምናመሰግነው። ለሁላችንም እግዚአብሔር የፈጠረን አምላክ መድኃኒዓለም እሱን ነው የምናመሰግነው። ከዛ ውጪ ግን ማንን እናመሰግናለን ብዬ እኔ ከራሴ ልጀምር አንድ ብዬ ዛሬ እንግዲህ መጥቻለሁ። ግን አንዳንድ ነገሮችን ማመቻቸት ይጠበቅብኛል። ግን እንዳትታዘቡኝ ያለውበት ሁኔታ ስለማያመቸኝ ነው። ያው ሹሩባ ምናምን የቤት ልጅ ነኝ እና እኔ በመጀመሪያ እግዚአብሔር አምላኬን ነው የማመሰግነው። እግዚአብሔር ለኔ እረኛዬ ነው። በብዙ መንገድ እግዚአብሔር እኔን እያገዘኝ እየረዳኝ ባላሰብኩት ባልጠበቅኩት የጠበቅኩት ትቼ ባልሆነው ባላሰብኩት መንገድ እግዚአብሔር እየመጣ በህይወቴ ውስጥ ጣልቃ እየገባ ይሄው እናንተ ጋር እንደዚህ ለመምጣት አብቅቶኛል ማለት ነው። እኔ ራሴን የተውኩ ሰው ነበርኩኝ። ግን እግዚአብሔር ደግሞ ኖ አይሆንም ልጅ ያንቺን ነገር ለዓለም አስተላልፊ፣ መልእክትሽን አስተላልፊ እያለ ከጎኔ እየቆመ ብዙ ነገሮች ይደግፈኛል። በመጀመሪያ እስትንፋሴን ስለተወልኝ አመሰግናለሁ። ሁላችሁም አመስግኑ። ከእንቅልፋችሁ በሰላም ስለምትነቁ አመስግኑ። መልካም ሌሊትን ለምታሳልፉ አመስግኑ። ቀናችሁ የተባረከ ስለሆነላችሁ አመስግኑ። ሸንታችሁ ስለምትመለሱ አመስግኑ። ውሃ ሲጠማችሁ ቀርታችሁ መጠጣት በመቻላችሁ አመስግኑ። እና ማማረር አያስፈልግም። ምስጋና ለፈጣሪ ካደረስን ባላሰብነው መንገድ እሱ ደግሞ ይከሰናል። እና እኔ ባለውበት ሁኔታ ሆኜ እግዚአብሔርን የማመሰግን ሴት ነኝ። እግዚአብሔር ለኔ ብዙ ውለታ እየዋለልኝ እየጠየኩትንም እያደረገልኝ የምኖር ሰው ነኝና ምስጋና ለፈጣሪ ይገባዋል። በምንም አይነት ሁኔታ ውስጥ በምንም ከኔ ባሰ ሰው ያለ አይመስለኝም። ግን በምንም አይነት ሁኔታ ውስጥ ብትሆኑ አመስግኑ። ስለከፋችሁ አመስግኑ፣ ስለሳቃችሁ አመስግኑ፣ ስላለቀሳችሁ አመስግኑ፣ ስለታመማችሁ አመስግኑ፣ ስላጣችሁ አመስግኑ፣ ስላገኛችሁ አመስግኑ። እግዚአብሔር ሊመሰገን ያለ ምክንያት አይደለም። ሁሉም ነገር ምክንያታዊ ነው። አሁን ይገባኝ በብዙ ብስጭት፣ በብዙ ለቅሶ፣ በብዙ እንባ ውስጥ ህይወቴን 24 ሰዓት ቋቅ እስከሚለኝ እያለቀስኩ የምኖር ሰው ነበርኩ። ግን እግዚአብሔር አምላክ ደግሞ መጥቶ ለኔ ትልቅ ውለታ ይውልልኛል። ምን እንደሆነ በሚቀጥለው ፕሮግራም ይዤላችሁ እመጣለሁ። አንደኛ ማንን እንደማመሰግን ከእግዚአብሔር ቀጥሎ ደግሞ ይዤላችሁ እመጣለሁ። ፎሎ ማድረጋችሁን እንዳትረሱ። ላይክ ሼር እያደረጋችሁኝ ጠብቁኝ የኔ ቤተሰቦች። ቴንኪው ባይ ባይ።